ያለኝ የማውቃቸው ሰዎች በጠቅላላ ሊያዩ ፈቃደኛ አይደሉም። ደውዬ እንኳን እቃዬን ላስቀምጥ አልኳቸው አንፈልግም አሉኝ። እኛ አረብ ሀገር ሆኖን እመኑን የዋህ ነን። ያልነቃሽ እንድትነቂ ስለምፈልግ ነው። አይገባችሁም? እንኳን እንደዚህ ተመክራችሁ እንዲህ ተበጥብጦ እንኳን ብንገት አይገባንም። ይሄንን ወቁት። ይሄ ያልታለመ ኢትዮጵያ ከገባሽ በኋላ እመኚኝ ማንም ሰው ዞር ብሎ አያይሽም ከእናትና ከአባትሽ ውጭ። እነዛም እናትና አባትሽም ከሌለሽ ቆይተው ፊታቸውን ያዞሩብሻል። ይሄን ወቂ። ማንኛውም ሴት ስትሰራ የነበረች ካቆመች አያቸው አይደለም ዛሬ ብር የምንልክላቸው እንዲህ ነሽ አክስቴ፣ እንዲህ ነህ አጎቴ፣ ወንድሜ፣ እናቴ፣ አባቴ እንዲህ ናቸው የምንላቸው ሰዎች በሙሉ ነገ ጧት ፊታቸውን ያዞሩብናል። ዛሬ እየሰጠናቸው ያሉ ዘመዶቻችን በሙሉ ነገ ፊት ያዞራሉ። እመኑኝ፣ ይሄንን ወቁት። ነገ ጧት እንደዚህች ልጅ ወይኔ ገንዘቤ፣ ወይኔ እኔ ልፋት ከንቱ፣ ወይኔ እኔ ማለታችን አይቀርም። ዛሬ ላይ ግን እንዴት ነሽ አክስቴ፣ እንዴት ነሽ ታለም፣ እንደሆነ አፍቀሽኛል አመጭም እንዴት ትልሻለች። ስለማውቀው ነው የምነግራችሁ። የኔ ቆንጆ እንዴት ነሽ ደህና ነሽ አመጭም እንዴ እንደሆነ አፍቀሽኛል እኮ እንደው ይበቃሻል። ኧረ ተይ። ደግሞ አንዳንዱ ደግሞ እንዲህ ይላሉ። በነገራችን ላይ የማውቃቸው ሰዎች ምን እንዳሉ ታውቃላችሁ? የወንድማቸው ልጅ ሳውዲ አረቢያ ነበረች እና ስለ ማሽን ገዝታ እንድታኖርላትኝ አክስቴ ማለት አጎቷ ሚስት ናት። እንግዲህ አጎቷን አሳደጋት ነው። ማሽን ገዝታችሁ አሙሩልኝ ልብስ ማጥብበት ምናምን ስትላቸው እንደው እኔም ብታይ ልጆቹ ጋር ምንም እየተመቻቸኝ አይደለም። አረ እንደው እኔም አንድ ማሽን በገዛሽልኝ እንደው በገላገልሽኝ እንግዲህ አረ እንደው እንደዚህ ባደረግሽኝ እዛ ሆና ችግሯን እንኳን ይሄን ግዢልኝ ብላ ስታስታውሳት የእሷም እንዲገዛላት አፕሪሼት ታደርጋለችኛል። የዋህነነ አረብ ሀገር ያለ ልጆች የዋህነነ እስኪ አቦ ልግዛላት፣ ምክንያቱም ያለውንም የሌለውንም እንዲህ ነው እያለች ስለምታወራን እስኪ ልግዛላት ብለን ለራሳችን ሳንገዛ ለሷ ማሽን እንገዛለን። ተመልከቱ እንግዲህ በዚህ ደረጃ ላይ ነው ያለነው እኛ። በየሁሉም ቤት ስላለን ነው የምነግራችሁ። እኛ አረብ ሀገር ሆኖን እመኑን የዋህነነ ያልነቃሽ እንድትነቂ ስለምፈልግ ነው። አይገባችሁም? እንኳን እንደዚህ ተመክራችሁ እንዲህ ተበጥብጦ እንኳን ብንገት አይገባንም። ይሄንን ወቁት። ይሄ ያልታለመ እውነት ነው። እኛ አረብ ሀገር ሆነን ለሰው እናዝናለን፣ ለታመመ እናዝናለን፣ ለተራበ እናዝናለን፣ ለተቸገረ እናዝናለን። አክስቴ እንደዚህ እኮ ነው ይሄን ቸገረኝ፣ 10 ሺህ ብር ለኛ ኢምንታችን ነች፣ 20 ሺህ ብር ለኛ ኢምንታችን ነች። በቃ እንልክላታለን። 10 ሺህ ብርም ዋጋ አላት። 10 ሺህ ብር ቀርቶ 100 ብር ዋጋ አላት። ይሄ እንድታቂ ይገባሻል። ስትመጪ ኢትዮጵያ ላይ የሚቸግርሽን ችግር ነው የምነግርሽ። ኢትዮጵያ ከገባሽ በኋላ እመኚኝ ማንም ሰው ዞር ብሎ አያይሽም ከእናትና ከአባትሽ ውጭ። እነዛም እናትና አባትሽም ከሌለሽ ቆይተው ፊታቸውን ያዞሩብሻል። ይሄን ወቂ። ማንኛውም ሴት ስትሰራ የነበረች ካቆመች ፊት ይዞራል። እግዚአብሔር ያደላቸው ካልሆኑ በስተቀር እንደኛ አይነቶቹ ደግሞ ቺርስ ያለቻለች። እንደኛ አይነቶቹ ደግሞ ጀግና አባት፣ ጀግና እናት፣ ጀግና ወንድም፣ ጀግና እህት ያለው ከአረብ ሀገር መጥቶ የሚጠወራ ቁጭ ብሎ ይገርማችኋል። እኔ አረብ ሀገር መጥቼም ጤፍ ተጭኖ ይመጣልኛል በኬሻ በበልግን በመህርም ማሽላ ተጭኖ ይመጣልኛል። በበልግን በመህርም ማለቴ በመህር ማሽላው ጤፉ ግን በበልግን በመህርም አይቀርብኝም። አያችሁ፣ እንደዚህ አይነት ቤተሰብም አለን። እኔ በቤተሰቦች በጣም ፕራውድ ነኝ፣ በጣም ደስተኛ ነኝ። ግን ደግሞ እንደኔ አይነት ቤተሰብ ደግሞ ጀግና አባት፣ ጀግና እናት፣ ጀግና ወንድም፣ ጀግና አክስት፣ ጀግና አጎት ያላችሁ አላችሁ። የሌላችሁም አላችሁ ስላችሁ በምን ምክንያት ነው? እዚች ምድር ላይ የሉ ሆነው አይደለም፣ እረፍት ላይ ሆነው አይደለም። ምክንያቱም ይቻለም ከንቱ ናትኝ። የሄዱት ደግሞ እግዚአብሔር ብሎት ነው። እነሱ የወደዱ ቦታ እሱ የወደደው ቦታ ላይ ነው ያደረጋቸው። ነገር ግን ኑሮውም የማይጠቅሙና አሉ።
ኑሮውም እቃችንን እያወጡ የሚሸጡ አሉ። እንዴ እውነትም ልንገራችሁ አፍርጭ ብላኛለች። እሷስ ወርቋን እኮ እቃዋ ሳይቀር እመብርሃን ምስክሬ ወርቋን አውጥቶ የሸጠ አባት አለ። እቃው ሲያልቅ ወርቅ አውጥቶ የሸጠ አባት አለ። እቃዋ የላከችው ብረት ድስት፣ የላከችው ሰሃን፣ የላከችው ብርድ ልብስ፣ የላከችው ልብስ በሙሉ ተሽጦ ሲያልቅ መላኳ ሲያቆም ወርቅ ነበራል። ወርቋን አውጥቶ ሽጦታል። ግን ይቺ ልጅ ምን አይነት ስሜት እንደሚሰማ ታውቃላችሁ? ውስጧ ተቃጥሎ በሽተኛ ሆና ያለች ልጅ አለች። ስትመጣ ከአረብ ሀገር ባዶ ቤት ነው የተረከበችው። ስትመጣ ከአረብ ሀገር ምንም ነገር የላትም። ግን ደግሞ እሷን ስንነግራት አትሰማም። ይሄ ሁኗን ብለን እንዳንላት እዛ ሆና ፌንት ልትነቅል ሆነ። ተግባባን። ግን እሷ ወደ ኢትዮጵያ ከመጣች በኋላ ተወው። ነገር ግን ገንዘብ አትላኪ በቃ እንደዚህ እያረጉብሽ ነው እንደዚህ ነው ስናት የሆነ ሰዓት ላይ እራሷ አወቀችና ገንዘብ መላኳን አቆመች። መላኳ ሲቆም ኢሚዲየትሊ ወደ እቃው ገባ። ምን የመሰለ ብረት ድስት እንግዲህ በዛ ሀገር እንደው አለ ብረት ድስቱ። ከፈለጋችሁ ሳምፕሉን አሳያችኋለሁ። ከኔ ጋር ነው አብረን እቃውን የገዛ ነው። ተግባባ። ያን እቃ ከኔ ጋር አብሮ የመጣ እቃ ተዙሮ ተሽጧል። ስለማውቀው ነው ሂስትሪውን የምነግራችሁ። ይሄ ነው ከሌ ነው ብላችሁ ለእናንተ ምንም አይሰራላችሁም። ግን እሳ ትምህርት መውሰድ አለባችሁ። አብሽ ሞንሙኝ ይዤ የመጣሁት እኔ ነኝ። እቃውን እማውቀው እኔ ነኝ። አብረን ነው ሱቅ ኢራን ሄደን እቃውን የገዛ ነው። በጣም የምቀርበው ጓደኛዬ ናት። እቃው ግን ተዙሮ ተሽጧል። መላኳ ይሄ ሲያቆም እቃዋ ተሸጠ። ስትመጣ ባዶ ቤት ገባች። ቁርጧን አወቀች። አሁን ላይ እናትም የለኝ አባትም የለኝ ወንድምም የለኝ ብላ አቆመች። ይሄ ከመሆኑ በፊት ግን ትምህርት እንድትወስዱ እንነግራችኋለን። ይሄ እንዳይሆን ይሄ እንዳይፈጠር ባዷችሁን እንዳትቀሩ። እቃ ግዙ ስላችሁ ለምንድን ነው እቃ ግዙ እምላችሁ? እህትሽን እቃ ግዢልኝ ብለሽ ብታያት ሜቢ የራስሽ የእናትሽ ልጅ በጣም የምታስብልሽ ከሆነች እቃሽ የምፈልገውን እቃ ልትገዛልሽ ትችላለች። ከዛ ውጭ ግን ማንም ሰው የሚገዛ ሰው የለም። ስለማቅ የደረሰበት ሰው ስለሚነግረኝ እኔ እኮ ብዙ ጥያቄ እየተጠየቁ እኮ ነው። እባክሽን እቃ ገዝተሽ አሙሪልን እንደዚህ እያደረጉ ነው ቤተሰቦቻችን እኮ እየተባልኩ ነው። ቦታ ቢኖረኝ ኑሮ ማስቀመጫ ሁሉንም የሚሉትን በሙሉ ገዝቼ ባኖርኩላቸው። እኔ ደግሞ ገዝቼ ላድርስላችሁ እንጂ ገዝቼ ማስቀመጫ ቦታ የለኝም። እባክሽ እህቴ እንደዚህ እያደረጉ የገዛሁትንም እቃ እየከፈቱብኝ ነው፣ እንደዚህ እየሆነ ነው ይሉኛል። ቢያንስ እንኳን ቀለል ያለ እቃ ልገዛ ኦርደር የተቀበልኩት እንትን አለኝ፣ ትእዛዝ አለኝ። ቀለል ያለው ቢያንስ በቃ ማሽን የዳቦ መጋገሪያውንና ሀማሽኑ ውስጥ የሚገቡ እቃዎች ቀለል ያሉ ኤሌክትሮኒክ የቡና መፍጫ ትልቅም ትንሽም ይሄ ብቻ ቀለል ያሉትን ሀማሽኑ ውስጥ ከፍቼ ከውስጥ የሚቀመጡትን እነሱን ልግዛ እና ይሄ የዳቦ መጋገሪያው ማሽን ቢያንስ እንኳን አንድ ቦታ ላይ ይቀመጣል። ግን ይሄ ሙሉ የቤት እቃ ኮተት ገዝቼ የት አስቀምጠዋለሁ? ወይ ገዝቼ ከቤት እንዳሉ ሰርስላችሁ ከቤት መውሰድ አንችልም እየተበላሽብን ነው የሚሉ አሉ። እና ቤት ካላችሁ የተሟላ ነገር ካላችሁ እቃችሁን ገዝታችሁ አስገቡ ስንላችሁ ደግሞ ቤተሰብ ማስገባት ካልቻሉ በምፈልጉት ሰው አስገዝታችሁ አስቀምጡ። ይጠቅማችኋል ለእናንተ። ነገ ጎዳና ላይ አትወድቁ። ከአረብ ሀገር መተው እኮ እንደው እስኪ እንደው ልብሳቸውን አውጥተው ይሸጣሉ፣ እቃቸውን አውጥተው ይሸጣሉ፣ ያላቸው ንብረት ሁሉ እያወጡ ይሸጣሉ፣ ብረት ድስት እያወጡ ይሸጣሉ። ሲቸግራቸው እየቸገራቸው በደህና ቀን ያስቀመጡት ችግር የማያስገባበት ቀዳዳ የለም። ችግር ሌላ ነገር ውስጥ ያስገባል። እንደዚህ እንዳትሆኑ ግን ከምታለቅሱ የራሳችሁን ውሳኔ መወሰን አለባችሁ። ማንም ሰው በእናንተ ህይወት ገብቶ ሊወስን አይችልም። ዛሬም ነገ የምናገረዋለሁ። ማንም ሰው በእኔ ህይወት ገብቶ ሊወስን አይችልም። ሀረብ ሀገር ሁኜ ይሄን ያላመጨመረ እንደዚህ ብሎ ማንም ሊወስን አይችልም። በእኔ ህይወት አይመለከተውም። በቃኝ ካልኩ በቃኝ ነው። በቃኝ ካላችሁ በቃችሁ ነው። ያንቺን ህይወት ማንም አይኖርልሽም። በጣም ብዙ የተሸጎዱ እህቶች ደግሞ አሉ። እኔ 35 ዓመቴ ነው ገና መውለድ ይችል የለ እንዴ? እስከ 45 ዓመት ድረስ እናቴ እስከ 45 ዓመት ድረስ ወልዲያ የለ እንዴ? እውነትሽን ይሄን ይሸጋ። አንቺ ምን
የምትደፊው ለማን ነው? እስኪ ንገሪኝ። እስከ 45 ዓመት ድረስ መውለድ እችላለሁኝ። ገና 35 ዓመቴ ነው። እኔ ፈጣሪ አይደለሁም። አንቺ ፈጣሪ ነሽ እንደምትይኝ እርግጥ ነው እኔ ፈጣሪ አይደለሁም። ነገር ግን ደግሞ በሳይንሱ በተቀመጠበት ደረጃ መተሽ አትሊስት ስበቡን ማድረስ አለብሽ። የማንንም ቤት እያሞቅሽ መተሽ ነገ ጧት ማንም ዞር ብሎ አያይሽም። ንገርሽ የማንንም ቤት እያሞቅሽ አረብ ሀገር ሆነሽ አንቺ እየተቃጠልሽ እዚህ የማንንም ቤት ታሞቂያለሽ። አረብ ሀገር ደግሞ የማንንም ቤት እናሞቃለን ምንም ከፍለውነ ቢሆንም። ነገ ጧት ግን ኢትዮጵያ ስመጭን ቤትሽ በረዶ ነው የሚሆነው። ጎዳና ላይ ነው የምትወጪው። ያየሽውን አቅፈው ሲያዩ ትጎበኛለሽ። እንደዛ ከመሆኑ በፊት ግን 35 ዓመት ነው መውለድ ይችል የለ ከምትይ መጥተሽ ውለጂ። በራስሽ ላይ ራስሽ ነሽ እየተጫወሻለሽ ቁማርሽ ነው። ይሄንን ወቂው። ዛሬም ነገ ማስጠንቀቂያ እነግርሻለሁ። ማንም ሰው ዞር ብሎ አይሽም። ነገ ጧት የሚገርምሽ ነገር ማንም ዞር ብሎ አይሽም። በኋላ የገዛ እናትሽ አባትሽም ቢሆን ዞር ብሎ አይሽም።